ሰላም እንዴት ናችሁ? እንኳን ደህና መጣችሁ። እንግዲህ በዚህ ቱቶሪያል ሲሪየስ የ11ኛ ክፍል ማትስ የምንመለከት ይሆናል። እንግዲህ 11ኛ ክፍል ማትስ 8 ዩኒቶች አሉት። እንግዲህ በዛሬ ቪዲዮ ግን የምንመለከተው የመጀመሪያውን ዩኒት ሪሌሽንስ ኤንድ ፋንክሽንስ የሚለውን ይሆናል። እንግዲህ በዚህ ቪዲዮ ደግሞ በዚህ ቱቶሪያል ቪዲዮ የምናየው ደግሞ የመጀመሪያውን ቶፒክ ሪሌሽንስ የሚለውን ይሆናል። ከዛ ደግሞ inverses of relations and their graphs ከዛ ደግሞ types of functions composition of functions inverse functions and their graphs የሚሉትን ቶፒኮች የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መልካም ጥናት። ኦኬ፣ ቀደም ሲል እንደነገርኳችሁ የ11ኛ ክፍል የመጀመሪያ ዩኒት ሪሌሽንስ ኤንድ ፋንክሽንስ ይሰኛል። ሶ በዚህ ዩኒት የምንመለከተው ስለ ሪሌሽን እና ስለ ፋንክሽን ይሆናል። ነገር ግን ለመጀመር ያህል ከሪሌሽን እንጀምራለን ማለት ነው። ሶ ከዚህ በፊት ስለ ሪሌሽንስ የተወሰነ ሀሳብ ይኖራቸዋል ብዬ አስባለሁ ከታች ክላሶች ላይ። ሶ እንደ ሪቪዥን ነው እዚህ ቦታ ላይ የገባው ማለት ነው። ሶ ሪሌሽን ስንል ምን አለን? ዶሜን እና ሬንጅ አለን። ሶ ኢን ዲስ ሴክሽን ይለናል we will revise about the concept of a relation and determine domain and range of a relation. ሶ ዴተርማይን ለማድረግ የምሞክረው ምንድን ነው? ዶሜን እና ሬንጅን ነው። ሶ ዳይሬክትሊ ወደ ዴፊኒሽን 1.1 ስንሄድ ዴፊኒሽን 1.1 ምንድን ነው የሚለን? ለምሳሌ ሁለት ሴቶች ኤ እና ቢ የተባሉ ሴቶች ቢኖሩን እና ኤኒ ሴት አር ማለት ነው የሆነ አር የምንለው ሴት አለ እና ኦርደርድ ፔር አለው ኤክስ እና ዋይ። ሶ ኤክስ የምንለው ከኤ ሴት ውስጥ የሚመደብ ነው ወይም ከኤ ሴት ውስጥ የወሰድነው ነው ወይም ደግሞ ኢትስ አን ኤሌመንት ኦፍ ኤ። ዋይ የምንለው ደግሞ ከቢ የወሰድነው ኤሌመንት ነው። ሶ አርን ምን እንለዋለን ማለት ነው? በዚህ ኬዝ ኢትስ ኤ ሪሌሽን ፍሮም ኤ ቱ ቢ እንለዋለን ማለት ነው። ሶ ሴት አር ስንመሰርተው ከኤ እና ከቢ ወስደን በኤክስ ዋይ ፎርም ከመሰረት ነው ኤን የምንለዋለን ሪሌሽን ፍሮም ኤ ቱ ቢ። ስለዚህ ሪሌሽን የምንለው ይሄ ነው ማለት ነው። ሶ for x and y ይለናል an element of set r. x is called the first component and ወይም ደግሞ ኮኦርዲኔት ይባላል። x የምንለው the first component ወይም the first coordinate ብለን ማውራት እንችላለን። y ደግሞ second component ብለን ማውራት እንችላለን ወይም ደግሞ second coordinate ብለን ማውራት እንችላለን ማለት ነው። so basically definition 1.1 በዚህ መልክ ሪሌሽን ምን እንደሆነ ያሳየናል ማለት ነው። ቅድም ስላነሳውላችሁ ዶሜን እና ሬንጅ ስንመጣ ደግሞ ሪሌሽን ይሄ ከሆነ ዶሜን እና ሬንጅ ምንድን ነው የሚለውን ስንመለከት ሶ the set of all the first components or coordinates of the elements r is called domain of r. ስለዚህ የኤክስ ዋይ ሪሌሽንሽፕ አሁን ብዙ ይኖረናል። ብዙ እንደዚህ አይነት ከኤ አንድ እየወሰድን ከቢ ደግሞ አንድ እየወሰድን ልናገናኝ እንችላለን። ስለዚህ ከኤ የሚወጡት ልክ ከቢ ጋር የተገናኙት ወይም ደግሞ the first ኮምፖነንቶች ማለት ነው። የመጀመሪያው ይሄ ማለት ኤክስ በኤክስ ቦታ የምናስገባቸው በሙሉ ምን ይባላሉ? ዶሜን ኦፍ አር አንድ ላይ ማለት ነው። ሶ ዲኖት ሲደረግ በዚህ መንገድ ነው ዲኖት የሚደረገው ማለት ነው። ከዛ ሁለተኛ ላይ ደግሞ ሬንጅ የምንለው በዛኛው በኩል ወይም ደግሞ በሁለተኛው ሳይድ ያለው the second component ወይም second coordinate የነሱ ውስጥ እዛ ውስጥ የሚገቡት ሴት ኦፍ ኦል ሰከንድ ኮምፖነንትስ ማለት ነው። እነሱን ሬንጅ በማለት እንጠራቸዋለን ማለት ነው። ስለዚህ ኤክስ ዋይ የሆነ እንትን ካለን ይሄን ሪሌሽን እንለዋለን። ከዛ ኤክስን ዶሜን እንላታለን በኤክስ ቦታ የሚገቡትን። ከዛ ኤክስ ገብቶ የሚሰጠንን ደግሞ የዋይ ኮምፖነንት ወይም ሰከንድ ኮኦርዲኔት ሬንጅ እንለዋለን ማለት ነው። ሶ ኤግዛምፕል 1 ምንድን ነው የሚለን? አሁን ዶሜን እንድንፈልግ ነው የተጠየቅን ያለ ነው። ሶ እንዴት አድርጎ እንደሚያገኘው እንግዲህ መጀመሪያ ላይ ዲስከስ እንዳደረግ ነው በዲፊኒሽን 1.1 ማለት ነው። ዶሜን የምንላቸው እነዚህ ሴት ኦፍ የነዚህ the first components ነው። ስለዚህ እዚህ ጋር እንደምትመለከቱት እነሱን ሊስት አድርጓቸዋል ማለት ነው። ሬንጅ የምንለው ደግሞ የሁለተኛው ነው። ሶ እዚህ ጋር እንደምትመለከቱት ሊስት አድርጓቸዋል ማለት ነው። ኦኬ ኤግዛምፕል 2 ጋር ስንሄድ ደግሞ ምን ይለናል? in a certain school there are 4 sections of grade 11 and each section is related with the number of students in the given section. እንግዲህ እያንዳንዱ ሴክሽን የሆነ ትምህርት ቤት ላይ ነው አሲዩም እያደረግን ነው
እና 11ኛ ክፍል ላይ 4 ሴክሽኖች ነው ያሉት። እዚህ ጋር እንደምትመለከቱት 4 ሴክሽኖች ነው ያሉት። ሶ እነዚህ 4 ሴክሽኖች ውስጥ ያሉት የተማሪዎች ብዛት እዚህ ጋር ተጠቅሶልናል። ከዛ በኋላ ምንድነው የሚጠይቀን? የመጀመሪያው ሪሌሽኑን እንድናገኝ ነው። ሪሌሽኑ ቤዚካሊ በቃ እዚህ ጋር ከጎን ብሰራላችሁ እዛ ጋር ዝሞ ስለጻፈው ለምሳሌ ሴክሽኖቹን በአንድ ሁለት ብለን ብንገልጻቸው ሴክሽን 1 ላይ 49 ተማሪ አለ፣ ሴክሽን 2 ላይ 51 ተማሪ አለ። ሪሌሽኑን እያወጣው ነው ማለት ነው። ከዛ ሴክሽን 3 ላይ ደግሞ 48 ተማሪ አለ። ከዛ ሴክሽን 4 ላይ ደግሞ 50 ተማሪ አለ ማለት ነው። ሶ በዚህ መልክ የመጀመሪያውን ጥያቄ ሰራን ማለት ነው። ከዛ ዶሜኑ ምንድነው የሚሆነው? ሴክሽኖቹ ናቸው ማለት ነው። ሴክሽን 1፣ ሴክሽን 2፣ ሴክሽን 3 እያለን የምናስቀምጠው ዶሜን ይሆናል። ሬንጁ ደግሞ የተማሪዎቹ ብዛት ይሆናል ማለት ነው። ኦኬ ቀጣዩ ደግሞ እዚህ ጋር ምን ይለናል? የዚህን ሪሌሽን እዚህ ጋር ሪሌሽን ተሰጥቶናል። በፎርሙላ መልክ ነው የተሰጠን። ምንድነው የመጀመሪያ የሪሌሽኑን ሁሉንም ኤሌመንቶች አውጡ ነው የተባልነው። እንደገና ሪሌሽኗን ተጠናቆ አይደለም የተሰጠን። ለዛ እዚህ ጋር አንድ የተሰጠን ፕሬሚስ አለ፣ እዚህ ጋርም የተሰጠን ፕሬሚስ አለ። ኤክስ አንደኛ ከነዚህ ቁጥሮች መሃል መሆን አለበት። ስለዚህ የመጀመሪያው ምንድነው ማደርገው? ከዚህ ውስጥ የመጀመሪያውን ቫልዩ እዚህ ውስጥ ከታለሁ፣ እንደዚህ ማለት ነው። እዚህ ጋር አምጥቼ እዚህ ውስጥ ከታለሁ። ከእንደገና ይሄኛውንም እዚህ ጋር አምጥቼ ከታለሁ። ከዛ ይሄንንም አምጥቼ ከታለሁ። ከዛ ይሄኛውም ይገባል፣ ከዛ ይሄኛውም ይገባል። ከዛ የሆነ ዋይ አገኛለሁ፣ እንደገና የሆነ ዋይ አገኛለሁ። ስለዚህ አሁን ማይነስቱን ስከት ስንት ነው የማገኘው? -4 አገኛለሁ ማለት። ስለዚህ አንድ ሪሌሽን ነው። ሌላ ደግሞ እንደገና ይሄ አንድ ፔር ስለሆነ አንድ ኮኦርዲኔት ፔር ስለሆነ እንደገና እንቀጥላለን። -1 ደግሞ ከ1 ጋር 0 እዚህ ጋር ከ0 ጋር ከዛ 1 ከ1 ጋር ከዛ 2 ከ4 ጋር። ስለዚህ እነዚህ ይሄ ኤሌመንትስ ኦፍ አር ናቸው ማለት ነው። የአር ኤሌመንቶች ናቸው። ስለዚህ እዚህ ጋር እንደምትመለከቱት በኤሌመንት ፎርም ስናስቀምጣቸው እዚህ ጋር ብራስ ማድረግ አለብን። እቺኛውን ብራስ እናስቀምጣለን በዚህ መልክ ማለት ነው። ከዛ ዶሜን እና ሬንጅ አውጡ ከተባለን የመጀመሪያው ስናስገባቸው የነበሩት ዶሜን ይሆናሉ። ከዛ በኋላ ሬንጁ ስትመለከቱት እዚህ ጋር የተደገመ አለ። 4 ለምሳሌ 2 ጊዜ ነው ያለው። ስለዚህ አንድ ጊዜ ብቻ ነው የምንጽፈው። አንድም 2 ጊዜ ነው ያለው፣ አንድ ጊዜ ብቻ ነው የምንጽፈው ማለት ነው። ኦኬ እዚህ ጋር ኤክሰርሳይዝ አለን። የመጀመሪያው ኤክሰርሳይዝ ምንድነው የሚለን? እዚህ ጋር ሪሌሽን ተሰጥቶናል። ከዛ ዶሜን እና ሬንጅ እንድናገኝ ነው የተጠየቅነው። ሶ ዶሜን እና ሬንጅ ማግኘት ማለት ቤዚካሊ እናንተ ትሰሩታላችሁ ቀላል ስለሆነ፣ ግን ዶሜን ማለት የመጀመሪያው ኤሌመንቶች ናቸው እዚህ ጋር የምትመለከቷቸው እና የተደገመ ካለ ልክ እዚህ ጋር አሁን 10 እና 10 ስለተደገመ አንዱን ብቻ ነው የምትወስዱት። በተመሳሳይ መንገድ ሬንጅ ደግሞ እዚህ ጋር የምትመለከቷቸው ናቸው። ከዛ የተደገመ ካለ ታዩና የተደገሙን አንዴ ብቻ ትወስዳላችሁ ማለት ነው። ኩዌስችን 2 ላይ ደግሞ the same thing ቅድም በሴክሽን የሰራ ነው ማለት ነው። በሱ መንገድ አድርጋችሁ ዶሜኖቹ እዚህ ጋር እንግሊሽ፣ ማትስ፣ ፊዚክስ፣ ኬሚስትሪ ናቸው። እዚህ ጋር ሬንጆቹ ደግሞ እነዚህ ናቸው። ከዛ ሪሌሽን ስታወጡም እንግሊሽ 89 እያላችሁ ማውጣት ነው ማለት ነው። ሶስተኛው ጥያቄ ጋር ስንመጣ ደግሞ ቅድም ከሰራ ነው ጋር ተመሳሳይ የሆነ ኤግዛምፕል 3 ላይ እዚህ ጋር ያሉን የኤክስ ቫልዩዎች አሉ። እነሱን እዚህ ውስጥ ስንከታቸው የሚሰጠን የዋይ ቫልዩ አለ። እሱን እንደ ዋይ እንጠቀመዋለን። ከዛ በኋላ ኤሌመንቶቹን ሊስት ስናደርግ እነዚህን እዚህ ውስጥ እያስገባን ለምሳሌ 0ን ስናስገባ -2 እዚህ ጋር 0 -2 ከዛ እንዲያለን መቀጠል ነው ማለት ነው። ሪሌሽኖቹን ሊስት ስናደርግ ዶሜንና ሬንጅ ስናወጣ ደግሞ ልክ ሪሌሽኑን ከሰራን በኋላ ያሉትን ቫልዩዎች እናወጣለን ማለት ነው። ሶ ቤዚካሊ በዚህ መንገድ ነው የምንሰራው። ኦኬ ከዛ ደግሞ ሪፕሬዘንቴሽንስ ኦፍ ሪሌሽን የሚል ኮንሰፕት አለ እዚህ ጋር። ሶ a relation may consist of a finite set of ordered pairs or an infinite set of ordered pairs። እንግዲህ ሪሌሽኑ አንደኛ ላይክ ፋናይት ሊሆን ይችላል፣ ቅድም እስካሁን ያየናቸው ፋናይት ነበሩ፣ ወይም ደግሞ የሚቀጥል ሊሆን ይችላል እና furthermore a relation may be defined by several different methods such as a set of ordered pairs, correspondence between domain and range, graph, equation, inequality or combination of this። በእነዚህ መንገዶች ዲፋይን ልናደርገው ወይም ደግሞ ኤክስፕሌን ልናደርገው እንችላለን ወይም ዲስቲንግዊሽ ልናደርጋቸው እንችላለን ሪሌሽኖች። ሶ እዚህ ጋር ኤግዛምፕል አለን። ከዛ ምንድን የሚጠይቀን ዶሜን እና ሬንጅ እንድናወጣ ነው።
ሶ ዶሜኑ ላይክ ቀላል ነው። እዚች ጋር ያሉትን ማውጣት ነው ቅድም እንዳየ ነው። በሬንጅ ሳይድ ደግሞ የተደገሙትን ትተን እዚህ ጋር አሁን 4 ተደግሟል። ሶስቱን ትተን አንዴ ብቻ ጽፈን ማለት ነው አንድ ጊዜ እናስቀምጠዋለን። ኤግዛምፕል 5 ደግሞ ምንድነው የሚያሳየን? በዚህ በዲያግራም መልክ ነው የሚያሳየን። ሶ ዶሜን እና ሬንጅ እንድናወጣ ነው የተጠየቅነው። ሶ የዚህ ዶሜን እና ሬንጅ ምን ይሆናል? እዚች ጋር በዚህ በኩል በዚህኛው ቦክስ ውስጥ ያሉት እዚች ጋር ያሉት ማለት ነው ዶሜን ይሆናሉ። እነዚህ ደግሞ ሬንጅ ይሆናሉ ማለት ነው። እዚህ ጋር እንደምትመለከቱት በዚህ መንገድ እንለያለን። ኦኬ ኤግዛምፕል 6 ላይ ደግሞ ምንድነው የሚለን? ዶሜን እና ሬንጅ የአርን እንድናወጣ ነው የተጠየቀን ያለ ነው። ኦኬ ስለዚህ በዚህ ኬዝ አሁን እነዚህን ፖይንቶች መመልከት ነው። አሁን ይሄ ፖይንት ለምሳሌ እዚህ ጋር ስንመጣ ከታች በኤክስ ሳይድ 1 አለ 1 2 እዚህ ላይም 1 ከዛ 4 እዚህ ጋር ስንመጣ 3 ከዛ 4 ኦኬ እዚህ ጋር ደግሞ ስንመጣ 1 -4 የኤክስን ነው ቀድመን የምንጽፈው። እዚህ ጋር እንዳትሳሳቱ መጠንቀቅ አለባችሁ። እዚህ ጋር ደግሞ ስንመጣ ከታች የኤክስ -2 ነው ከዛ 4 ማለት ነው። በዚህ መንገድ ኮኦርዲኔቶቹን እናወጣለን። ከዛ ዶሜን እና ሬንጅ ማለት የመጀመሪያውና ሳንደግም ማውጣት ማለት ነው። ቤዚካሊ ቀላል ነው እሱ። ኦኬ እዚህ ጋር ደግሞ ዶሜን እና ሬንጅ አሁንም ይጠይቀናል። ሶ ዶሜን እና ሬንጅ በጣም አስፈላጊ ነው። ብዙ የፈተና ላይ የሚመጣው ይሄ ኮንሰፕት ነው። ለዛ በጣም ግን ቀላል ነው። ትንሽ ኮምፕሌክስ እየሆነ የሚሄደው ወደ በኋላ ስንመለከት ነው። ለአሁን ግን እዚህ ጋር ቀላል ጥያቄዎች ስላሉ ዶሜን ማለት እዚህ ጋር ያለው የምናስገባው ማለት ነው ኢንፑት ማለት ነው። ቤዚካሊ ዶሜን ማለት ሬንጅ የምንለው ደግሞ አውትፑት ነው። ስለዚህ ማስገባት የምንችላቸው ወይም ያስገባናቸው ከሁለት አንዱ ነው የሚሆነው። ዶሜን ላይ የሆነ ፋንክሽን ከተሰጠን ማስገባት የምንችላቸው ነው። ኖርማሊ ደግሞ እንደዚህ በኦርደርድ ፔር ከተሰጠን ያስገባናቸው ወይም ደግሞ እዚህ መጀመሪያ ላይ ያሉት ናቸው ማለት ነው። ሶ አንዳንዴ እንደዚህ በሪሌሽን ፎርሙም ላይሰጠን ስለሚችል ሶ መድገም የለባችሁም። አንድ ዶሜን አንዴ ብቻ ነው የምታስቀምጡት። ኦኬ እዚህ ጋር በተመሳሳይ መልኩ ይሄንን ሪሌሽን ዲፋይን ማድረግ ትችላላችሁ። ከዚህ ጋር ኮኔክት አሁን አንድ ከኤም ጋር ከሲም ጋር ሆናለች። እንደዚህ ያደረጋችሁ ኮኔክት ማድረግ ትችላላችሁ። ይሄንንም ቅድም ባሳያችሁ መንገድ ከዚህኛው ከኤክስ እየጀመራችሁ የዋይን እያገናኛችሁ ፖይንቶቹን ማውጣት ትችላላችሁ ማለት ነው። ኦኬ እዚህ ጋር ደግሞ ፋይንድ the domain and range of the relation ይሄ እዚህ ጋር ሪሌሽኑ ተሰጥቶናል። ሶ የነዚህ ዶሜን ስናወጣ ኦልሬዲ ዶሜናችን ኦሪን ነምበር ማንኛውም ቁጥር እዚህ ውስጥ መግባት ይችላል። አሁን ቅድም ያሳየዋችሁ ሪሌሽን ላይ መግባት የሚችለውን የገባውን ነበር ስናየም ነበር። አሁን ደግሞ መግባት የሚችለውን ነው የምናየው። መግባት የሚችለውን ካየን ላይክ ያ ፖሲብል የሆነው ሬንጅ ሊሰጠን የሚችለውን ሊገባ የሚችለው ዶሜን ከለየም በኋላ ያ ዶሜን ሊሰጠን የሚችለው ፖሲብል የሆነ ቫልዩ ነው ሬንጅ የሚሆነው። ሶ በዚህ ኬዝ ለምሳሌ አሁን ኦሪን ነምበር ነው፣ ምክንያቱም ምንም አይነት ቁጥር እዚህ ውስጥ መግባት ይችላል። የሚገድበን ነገር የለም። አሁን የምታስተውሉት ህጎችን ነው። የማትስ ህጎች ሊከለክሉን የሚችሉ ለምሳሌ 1/x ከሆነ 0 ማስገባት አንችልም። ራዲካል ኤክስ ከሆነ ኔጌቲቭ ቁጥር ማስገባት አንችልም። እነዚህን ህጎች ነው የምታስተውሉት። ከዛ ኦሪን ነምበር ካልን በኋላ ዶሜን ጋር ስንመጣ ደግሞ ሬንጅ ጋር ስንመጣ ደግሞ ኦሪን ነምበር ብከት ምን አይነት ፖሲብል የሆነ ቫልዩ ነው ላገኝ የምችለው የሚለውን ነው የምታዩት። በዚህ ኬዝ ዘሊስት ልታገኙ የምትችሉት 0 ነው። 0ን ከከተታችሁ ሌላው ቁጥር በሙሉ ወደ ኢንፊኒቲ የሚሄድ ነው። ሁሉንም ፖዚቲቭ ነምበሮች ነው የምታገኙት፣ ፖዚቲቭ ኢንፊኒቲ ማለት ነው። ስለዚህ ዶሜኔ ላይክ ኦሪን ነምበር ነው የሚሆነው። ሬንጁ ግን ምን ይሆናል? 0 እሺ ጋር እንደዚህ ከዛ ኢንፊኒቲ ማለት ነው። ይሄ ነው ሬንጅ ማለት ነው። ሬንጅ ኦኬ። ሁለተኛ ሪፕሬዘንቴሽን ኦፍ ሪሌሽን እዚህ ጋር እንደምትመለከቱት ነው። የዚህ አሁን ኤግዛምፕል 7 ላይ ዶሜን እና ሬንጅ እንድናወጣ እየጠየቀን ነው። ሶ በጣም ቀላል የሆነ ጥያቄ ነው። ዶሜኔ ላይክ እዚህ ጋር ሪስትሪክት ሊያደርገኝ የሚችል ነገር አለ የለም። ለዛ እሱን ቼክ ካደረጋችሁ በኋላ ቤዚካሊ ዶሜኑ ኦሪን ነምበር ነው ማለት ነው። ስለዚህ ዶሜን ኢዝ ኦሪን ነምበር። ከዛ አሁን ዶሜኒ ደግሞ ኦሪን ነምበር ከሆነ በኋላ ሬንጁንም ቼክ አደረግና ምንም ቁጥር ስከት ማገኘውን ከዛ ሬንጁንም ሴት አደርጋለሁ ማለት ነው።
ለሌላ ጊዜ እንዲጠቅማችሁ ፋንክሽኑ ሊኒየር ፋንክሽን ከሆነ እዚች ጋር ያለችው ፓወር 1 ከሆነች እና ሌላ ቁጥር እንትን ካለ ሊኒየር ከሆነ ፋንክሽኑ ያው ሊኒየር ፋንክሽን ታውቃላችሁ በy ኢኳልስ ቱ ax + b ፎርም የሚጻፍ ማለት ነው። እንደዚህ ከሆነ ኦልዌይስ ኦሪን ነምበር የሆነ ዶሜን እና ኦሪን ነምበር የሆነ ሬንጅ ነው የሚኖረው ማለት ነው። ኦኬ ሌላኛው ጥያቄ ደግሞ እዚህ ጋር ምንድነው የሚለን ኤግዛምፕል 8 ላይ የዚህን ፋንክሽን ግራፍ እንድንስል ነው። ሶ ቤዚካሊ ግራፉን እናንተ እንደዚህ መመልከት ትችላላችሁ። ላይኖቹን ካሰመርን በኋላ ዋና ሶሊድ ላይኖቹን ከዛ በኋላ የተሰጠንን እዚህ ጋር እንትኑን ነው የምንመለከተው ሳይኑ ኢኒኳሊቲ ሳይኑን ማለት ነው። ሁለቱም ከታች ያሉትን ሼድ እንድናደርግ ነው የተነገረን። ስለዚህ ከታች ያሉትን ሼድ አድርገን ኮመን የሆነውን ኤሪያ በዚህ መንገድ ሼድ እናደርጋለን ማለት ነው። አሁን የዚህ ይሄ ሊሆን ይሄንን የሚጨምር ነበር፣ በዚህ በኩል ደግሞ ይሄንን የሚጨምር ነበር። ግን የጋራው ፓርት ይሄ ስለሆነ ይሄኛውን ፓርት እንመርጠዋለን ማለት ነው። ኦኬ የዚህ ቶፒክ የመጨረሻው ኤክሰርሳይዝ እዚህ ጋር ምን ይለናል? ግራፉን እናንተ ሞክሩት። ግራፍ መሳሉን ከኤግዛምፕል 2 ጋር ተመሳይ ስለሆነ ላይክ ስቴፕ ባይ ስቴፕ ከሱ ጋር ስሩ። ዶሜኑን የዚህን ፈልጉ ለሚለን ግን ኦኬ ቅድም የጠየቀንን ጥያቄ ድጋሚ እዚህ ጋር አምጥቶታል። ሶ ቤዚካሊ ቅድም አሰርቻችሁ ነበረ ላይክ ዶሜን የምናወጣው እዚህ ጋር ምንድነው ላይክ መግባት የሚችለው የሚለውን ነው። ሪስትሪክት የሚያደርገን ነገር የለም። ቅድም እንደነገርኳችሁ 1/x ወይ ራዲካል x or 1/ራዲካል x እንደዚህ አይነት ነገሮች ካሉ መጠቀቅ ይኖርብናል የማትስ ህጎችን ላለመጣስ ማለት ነው። ለዛ ዶሜን ኦፍ r ኦሪን ነምበር ሬንጁ ደግሞ ማገኘው ማለት ነው። በዚህ ኬዝ የማገኘው ምንድነው? ሶ ሬንጅ ምን ይሆናል? x greater than or equal to 0 ይሆናል ማለት ነው። ስለዚህ ይሄ ነው የዚህ ቶፒክ ሌሰን ይሄንን ይመስል ነበረ። በቀጣይ ቪዲዮ የምንመለከተው ስለ ኢንቨርስ ኦፍ ሪሌሽንስ ኤንድ ፋንክሽንስ ይሆናል። ኢንቨርስ ኦፍ ሪሌሽንስ ኤንድ ግራፍስ ይሆናል። በደንብ ፋሲኔቲንግ የሆነ እንትን ነው የሚኖረን። የአሁኑ ሪቪዥን ስለሆነ ብዙ ዲፕ አልገባውላችሁም። አሁን ግን ከዚህ በኋላ የሚኖሩን ቶፒኮች ላይ በደንብ ዲስከስ የምናደርግ ይሆናል። በቀጣይ ቪዲዮ እስከምንገናኝ መልካም ጥናት፣ መልካም ቆይታ።